አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ እንደምታዩት ሱብሃንአላህ እኛ ሰዎች ስንባል ወላሂ የሚያሽቃብጥን በቃ ሌላ ነገር እንትን የሚልን ሰው እናሽቃብጥለታለን እና አሁን እኛ ምንም ብናደርግ ማንም አያየንም እና አሁን ይሄ ልጅ ወላሂ ምስኪን በጣም ነበር የሚያሳዝነው። እንግዲህ ፎሎ ይደረጋል፣ ፎሎ ያደርጉታል። ለምንድን ነው ፎሎ የማይጨምረው? ሱብሃንአላህ በጣም ይገርማልና አላህ ደግሞ እሱ ስበብ አድርጎ ነውና የሚሰጠው። በስበብ አድርጎ ይሄን ልጅ ደስታውን በቃ ደስተኛ አድርጎታል። አልሐምዱሊላህ። የሰው ደስታ የሚያስደስታችሁ እናንተንም አላህ ያስደስታችሁ ማለት ነው። ያው ልጁም ደግሞ ተረድቶታል። ማሻአላህ። ያው እሱ የጠበቀው 500,000 ነበረ። እሱ ደግሞ 1,000,000 አድርጎ ሊሰጠው ቃል ገብቶለታል። ይሄው በሁሉም ፊት አላህ እኛንም የማያልቅ ርዚቅ አላህ ከሱ ከርዝነቱ ከራህመቱ ሐላል የሆነውን ርዚቃችንን ሐላል የሆነውን ለእኛ ጠቃሚ የሚሆነውን ርዚቅ አላህ ይወፍቀን፣ አላህ ይረዝቀን። እሱ አይቸግረውም። አላህ ሱብሓነሁ ወተዓላ ካለ ምንም የሚያቅተው ነገር የለምና የሰው ፊት ካያሳየን የሰው ፊት በቃ የሰው እጅ ሳያስከጅለን አላህ እየሱ በእዝነቱ እኛንም በሱ ራህመት በሱ እዝነት ሁሌ ከሰው ቤት ሳይሆን በእሱ እዝነት አላህ ይረዝቀን ማለት ነው። በቃ የማታ እንጀራ አላህ ይስጠን ሁላችንንም። አሚን በሉ ማለት ነው። እና እላችኋለሁኝ አላህ በስበብ ነው የሚሰጠውና እኛንም ደግሞ እሱ በዝነቱ በቃ ተዝቆ ተበልቶ ማያልቅ ርዚቅ ለቤተሰብ ለምስኪን የምንጠቅም የምንረዳበት በቃ እኔ እንጃ አላህ ቢሰጠን ብዬ እመኛለሁኝ። ሐላል የሆነውን ርዚቃችንን አላህ ይስጠን። የሰው ፊትም ሳያሳየን አላህ ከሰው ሀገርም ከስደትም አውጥቶን እንዲያው ሀገራችንን ሰላም አድርጎልን የምንኖር አላህ ያድርገን። እስኪ በዛ አጋጣሚ እንደው ቤተሰብ ያልሆናችሁ የሰው ደስታ የሚያስደስታችሁ በቃ ሰው ሲደሳ ስታዩ ልክ እናንተ ያገኛችሁ ያክል የሚሰማችሁ መልካም ሰዎች ካላችሁ ላይክ እና ኮፒ ሊንክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ አድርጉኝ እላችኋለሁ። ያው እንግዲህ እንደምታዩት ወንድማችን እዚህ ደስ ብሎታል። ወላሂ በጣም ደስ ነው ያለው። እኔ እንጃ ብቻ ደግሞም ይሄ ብቻ አይደለም ስራም እዛው እነሱ ጋር ሊያሰሩት በ3,000 ድርሃም ትሰራለህ ብሎ በዚሁ በሰው ፊት ቃል ገባለት። አላህ ሲያዝንና አላህ ሲወድህ በቃ አንዴ ነው ርዚቅንም የሚያመጣው። ሲወስድም እንደዛ ነው፣ ሲሰጥም እንደዛው ነው። እና አላህ ሁላችንም የልፋታችንን ቆጥርልን፣ አላህ ይረዝቀን እላችኋለሁ። ወይኔ እንዲያልኳችሁ ቤተሰብ ማድረጋችሁን አትርሱ። በቃ መልካምነት ለራስ ነው። መልካሙ ነው። ማንኛውም ሰው ያጭደው የዘራውን ነው የሚያጭደው አይደለ? እናንተ ደግሞ መልካም ከሆናችሁ በቃ ለእናንተ ያለውን አላህ ደግሞ ያችን የሰራችኋትን ስራ ይከፍላችኋል ማለት ነው አንድ ቀን። እና ይሄንን ይመስላል። ደስ ብሎኛል ወንድማችን፣ አንተን ደስ ብሎ ስላየሁኝ እኔ ወላሂ በጣም ነው ደስ ያለኝ። ሀቂቃ እኔ እንግዳ ላይቭ ላይ ያለሁም አልገባም የለሁም ግን እንደዚህ ተቆራርጦ ምናምን ሲለቀቅ ነው የማየውና በጣም ደስ ብሎኛል። ወላሂ ሀቂቃ በጣም ደስ ብሎኛል።